እንዴት ቆያችሁ? በዛሬው ዝግጅታችን በ2026 የዓለም ዋንጫ የምድብ 8 ሀገራትን እንዳስሳለን። በዚህ ምድብ ስፔን፣ ኬፕ ቨርድ፣ ሳውዲ አረቢያ እና ኡራጓይ ይገኛሉ። እስከ ፕሮግራሙ መጨረሻ ድረስ አብራችሁን ቆዩ። ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኑ። የመጀመሪያው ሀገር ስፔን ናት። ላ ሮሃ ስፔን በሰሜን ምዕራብ አውሮፓ የምትገኝ ሀገር ናት። ዋና ከተማዋ ደግሞ ማድሪድ በመባል ይታወቃል። ስፔን በዓለም ዋንጫ ከ1934 ጀምሮ 17 ጊዜ ተሳትፎ አድርጋለች። በ2010 በአፍሪካ ምድር በደቡብ አፍሪካ ለመጀመሪያ ጊዜ የተዘጋጀውን የዓለም ዋንጫ ኔዘርላንድስን 1-0 በማሸነፍ ዋንጫውን ማንሳቷ ይታወሳል። የዘንድሮንም ዋንጫ ከፍ ለማድረግ ዕድል አላቸው ከሚባሉት ውስጥ አንዷ ናት። ለብሔራዊ ቡድኑ ብዙ ጨዋታዎችን በማድረግ ቀዳሚው ተጫዋች ሰርጂዮ ራሞስ ነው። 180 ጨዋታዎችን አድርጓል። ብዙ ግብ በማስቆጠር ደግሞ ቀዳሚው ተጫዋች ዴቪድ ቪላ ነው። ለብሔራዊ ቡድኑ 59 ግቦችን አስቆጥሯል። የብሔራዊ ቡድኑ አሰልጣኝ የ64 ዓመቱ ስፔናዊ ሉዊስ ዴላፎንቴ ናቸው። ከ2022 ጀምሮ ቡድኑን እያሰለጠኑት ይገኛሉ። የቡድኑ አምበል ደግሞ የማንቸስተር ሲቲው ሮድሪጎ ሄርናንደስ ካሳንቴ ወይም ደግሞ ባጭሩ ሮድሪ ነው። ቡድኑ በድንቅ ተጫዋቾች የተሞላ ነው። በረኞቹ ዴቪድ ራያ፣ ዮሃን ጋርሻ እና ኡናይ ሲሞን ናቸው። የትኛውን ለማሰለፍ እንደሚችሉ ዴላፎንቴ የተጨነቁ ይመስላሉ። ሁሉም በድንቅ ብቃታቸው ላይ ስለሚገኙ ኩባርሲ፣ ኩኩሪያ፣ ሩይዝ፣ ጋቪ፣ ኦልሞ፣ መሪኖ፣ ሮድሪ፣ ዙቢሜንዲ፣ ፔድሪ፣ ፈራን ቶሬስ፣ ያማል፣ ኦያርዛባል ከብዙ በጥቂቱ የሚጠቀሱ ከዋክብት ናቸው። የ2026 የመጀመሪያ ጨዋታዋን ከአፍሪካዊቷ ኬፕ ቨርድ ጋር በማድረግ ትጀምራለች። ሁለተኛዋ ቡድን ኬፕ ቨርድ ናት። ብሉ ሻርኮቹ ኬፕ ቨርድ በአትላንቲክ ውቅያኖስ የምትገኝ ሀገር ናት። ዋና ከተማዋ ደግሞ ፕራያ በመባል ይታወቃል። ኬፕ ቨርድ በዓለም ዋንጫ ስትሳተፍ የዘንድሮ የመጀመሪያዋ ነው። ለብሔራዊ ቡድኑ ብዙ ጨዋታዎችን በማድረግ ቀዳሚው ተጫዋች ሪያን ሜንዴዝ ነው። 98 ጨዋታዎችን በማድረግ ይኸው ተጫዋች ለብሔራዊ ቡድኑ 22 ግቦችን በማስቆጠር ቀዳሚው ነው። የብሔራዊ ቡድኑ አሰልጣኝ የ56 ዓመቱ የኬፕ ቨርድ ዜግነት ያለው ቡቢስታ ናቸው። ቡድኑን ከ2020 ጀምሮ በማሰልጠን ላይ ይገኛሉ። የ36 ዓመቱ የቡድኑ ኮከብ ሪያን ሜንዴዝ ተጠባቂ ተጫዋች ነው። የ2026 የዓለም ዋንጫ ተልዕኳን ከጠንካራዋ ስፔን ጋር በማድረግ ትጀምራለች። ሶስተኛው ሀገር ሳውዲ አረቢያ ናት። ዘግሪን ዋን በመባል ይታወቃሉ። ሳውዲ አረቢያ በምዕራብ ኤዥያ ትገኛለች። ዋና ከተማዋ ደግሞ ሪያድ ነው። ሳውዲ አረቢያ በዓለም ዋንጫው ከ1994 ጀምሮ 7 ጊዜ ተሳትፎን አድርጋለች። በ1994 16 ውስጥም መቀላቀል ችላ ነበር። ይህም ጥሩ የሚባል ውጤታቸው ነው። ለብሔራዊ ቡድኑ ብዙ ጨዋታዎችን በማድረግ ሙሐመድ አሊ ዲያዬ ቀዳሚ ነው። 173 ጨዋታዎችን በማድረግ ብዙ ግብ ያስቆጠረው ደግሞ ቀዳሚው ተጫዋች ማጂብ አብዱላህ ነው። 72 ግቦችን አስቆጥሯል። የብሔራዊ ቡድኑ አሰልጣኝ የ56 ዓመቱ ጀርመናዊ ጆርጂዮስ ዶኒስ ናቸው። ቡድኑን ከ2026 ጀምሮ በማሰልጠን ላይ ይገኛሉ። የአልሂላሉ ሳሌም አልዳውሳሪ፣ የሌንሱ ሳዑድ አብዱልሐሚድ እንዲሁም ሙሐመድ ካኖን ከአልሂላል ተጠባቂ ናቸው። የ2026 የዓለም ዋንጫን ከኡራጓይ በሚደረገው ጨዋታ ይጀምራሉ። የዚህ ምድብ የመጨረሻው አገር ኡራጓይ ናት። ዘስካይ ብሉ በመባል ይታወቃሉ። ኡራጓይ በላቲን አሜሪካ ትገኛለች። ዋና ከተማዋ ደግሞ ሞንትቪዲዮ ነው። ኡራጓይ በዓለም ዋንጫ ከ1930 ጀምሮ 15 ጊዜ ተሳትፎን አድርጋለች። የዓለም ዋንጫን ማንሳት ከቻሉ 8 ሀገራት መካከልም አንዷ ናት። በ1930 የተዘጋጀውን የዓለም ዋንጫ አርጀንቲናን 4-2 እንዲሁም በ1950 የተዘጋጀውን ብራዚልን 2-1 በማሸነፍ 2 ጊዜ የዓለም ዋንጫን ከፍ ማድረግ ችለዋል። ለብሔራዊ ቡድኑ ብዙ ጨዋታ በማድረግ ቀዳሚው ዲያጎ ጎዲን ነው። 161 ጨዋታዎችን አድርጓል። ብዙ ግብ ያስቆጠረው ደግሞ ሉዊስ ሱዋሬዝ ነው። 69 ግቦችን በማስቆጠር የብሔራዊ ቡድኑ አሰልጣኝ የ70 ዓመቱ አርጀንቲናዊ ማርሴሎ ቢዬልሳ ናቸው። ቡድኑን ከ2023 ጀምሮ በማሰልጠን ላይ ይገኛሉ። በቡድኑ ውስጥ የአትሌቲኮ ማድሪዱ ጆሴ ሂሜኔዝ፣ የባርሴሎናው ሮናልድ አራሆ፣ የወልቭሱ ቡዬኖ፣ የማንቸስተር ዩናይትዱ ኡጋርቴ፣ የቶትንሃሙ ቤንታንኮር፣
የሪያል ማድሪዱ ቫልቬርዴ፣ የአል ሂላሉ ዳርዊን ኑኔዝ ከብዙ በጥቂቱ የሚጠቀሱ ከዋክብት ናቸው። የ2026 የዓለም ዋንጫ ጉዟቸውን ከሳውዲ አረቢያ ጋር በማድረግ ይጀምራሉ። የምድብ 8 ሀገራት እነዚህ ናቸው። የትኛው ቡድን ታዲያ ሁለተኛውን ዙር ይቀላቀላል ብላችሁ ትገምታላችሁ? ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ።